ሰላም ሰላም ሙድ የቲጂ ገጠሪያዊ ዩቲዩብ ተከታታዮች እንዴት ናችሁ? በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንግዲህ ዛሬ የት መሰልፋችሁ የሆነ እነሱ የሚዝናኑበት አሁን በእኛ በኢትዮጵያ ማለት ነው መናፈሻ ምናምን እንደምንለው አለ አይደል? መናፈሻ ምናምን እንደምንለው እና እዛ ሄደን ያው እንደዚህ ይሄ የህፃናት በቃ ህፃናት ከላይ የወጣው ከታች ተንሰራተው ውሃ ላይ የሚጫወቱበት ማለት ነው። በጀርባዬ በኩል ደግሞ ትልቅ ከፍ ከፍ ያሉ ሰዎች የሚዋኙበት አለ ማለት ነው። እና የቲቪ ገጠሪዋ ዩቲዩብ ተከታታዮች በመጀመሪያ ለቤቱ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ እየጀመራችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ ላለው እና ይሄን ይመስላል እንግዲህ በጣም ነው የሚያምር። በነገራችሁ ላይ በጣም ያምራል ቦታው። ቆይ አሁን በጀርባዬ በኩል ያለውን ዙር ያሳያችኋለሁ እና በጣም ያምራል። እቺኛ አሁን ማሳያችሁ የህፃናት ናት። ይሄ ደግሞ ሰዎች ቁጭ ብለው እነሱ ከውስጥ አሉ ሰዎች ቁጭ ብለው ቡና ምናምን የሚጠጡበት ማለት ነው። ቡና ምናምን የሚጠጡበት ውስጡ ራሱ በጣም ያምራል። መናፈሻ በቃ መናፈሻ በእኛ ሀገር በኢትዮጵያ መናፈሻ እንደምንለው ማለት ነው። እና ውስጡ በጣም ያምራል። ይሄ ደግሞ ግቢው ላይ ነው ያለ ማለት ነው። እና ውድ የቲጂ ገጠሪዋ ዩቲዩብ ተከታታዮች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ፣ ቤተሰብ ሆኑ። ላይክ ያደረጋችሁ ላይክ እያደረጋችሁ ቤተሰብ ሆኑ ላለው በየጊዜው የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን ቤተሰብ እየሆናችሁ ቤተሰብ ሆኑ ላለው ላይክ ሸር ሰብስክራይብ በማድረግ አበረታቱ ያበረታታችሁ ይላለው እና በኋላ የበኩል ያለውን ላሳያችሁ ነበር ግን ሰዎች አሉ ቀረጽሽ ምናምን ነው የሚሉ። ይሄ ግቢው ነው። በዚህ በኩል ደግሞ ምን አለ መሰላችሁ ትልልቅ ልጆች የሚዋኙበት ይታያችኋል። ይሄ ትልልቅ ልጆች የሚዋኙበት ከዛ ከውስጥ ቀረብ እየላሳያችሁ ነበር ግን እንዳለ ለመዝናናት የሄዱ ሰዎች አሉ ውስጥ ላይ ማለት ነው። ለምን ቀረጽሽ ይላሉ እና ይሄው እና ለምን ቀረጽሽ ይላሉ ብዬ ነው ቀረብ አድርጌ ላሳያችሁ ነበር። አሁን እዚህ የሚታያችሁ ውስጥ ትልልቅ ልጆች የሚዋኙበት መስባ አለ ማለት ነው። ቅድም ያሳየዋችሁ የህፃናት ነው። ይሄኛው ደግሞ የትልልቅ ሰዎች ነው እና ይሄን ይመስላል። እያዩኝ ነው ግን ስቀርጽ ሰዎች እያዩኝ ነው እና በደንብ አድርጌ ላሳያችሁ ነበረ። ውስጡ በጣም ያምራል። በነገራችሁ ላይ ግቢው ምናምን በጣም ያምራል። ያለበት ግቢው በጣም ያምራል። ግን በደንብ ላሳያችሁ ነበር ሰዎች እያዩኝ ነው። ነገረኛ ናቸው እነሱ እንደምታውቁትና ይቆጡኛል ብዬ ነው እንጂ ማለት ነው። አያችሁት? ይሄ ግቢው ነው። ያው ግቢው ነው። ግቢው ራሱ ጽድት ያለ ነው የሚገርማችሁ ነገር እና ውስጡ ላይ ምን የሌለ ነገር አለ መሰላችሁ? ውስጡ በጣም ደስ የሚል ነገር አለው። ደስ የሚል አየር አለው። ያው እንደምታዩት እነዚህ ዛፎች አሉ። እዛ ጋር ደግሞ ትልልቅ ልጆች የሚዋኙበት አለ። ቀረብ አድርጌ ላሳያችሁ። ያው ትልልቅ ልጆች የሚዋኙበት ማለት ነው። ይህ ደግሞ የሚታያችሁ መብራት ምናምን ያለበት ደግሞ ሰዎች ቁጭ ብለው ቡና የሚጠጡበት ነው። ፈራው ግን በጣም እያዩኝ ነው እያፈጠጡ ነው እና ፈራው እና ይሄ ነው እላችኋለሁ። ይቺ ማሳያችሁ የህፃናቶች የልጆች ብቻ እንትን የለበት ሰው የለባትም እንጂ ከጀርባዬ ያለው እነዚህ ትልልቅ ልጆች የሚዋኙበት አሉ። ቁመው ፎቶ እያነሱ ነው እና ለምን ትቀርጻለሽ ብለው ይቆጡኛል ብዬ ፈራው ይላችኋለሁ። እና ውድ የቲጂ ገጠሪዋ ዩቲዩብ ተከታታዮች ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ ይላሉ። አያችኋት? ይቺ ህፃናቶች በቃ ከላይ አሁን ይሄ ህፃናት መጫወቻ አለ አይደል? እንደሱ ነገር አለበት። ከታች ደግሞ ውሃይ ከላይ ወጣው ወደ ታች የሚንሸራተቱበት ነው ማለት ነው። በጣም ታምራለች ግን የሆነ ምን አለበት ልጆች እዚህ ቢሆኑ ኑሮ ብያሰብኩ። ምን አሰብኩ መሰላችሁ? ልጆች እዚህ ቢሆኑ ኑሮ ምን አለበት
ቢያንስ ህፃናት መዝናናት ያለባቸውን ባዝናናቸው ብዬ አስብ እላችኋለሁ። እና ይህን ይመስላል። ግን በነገራችን ላይ ማለት ነው ወይ እግዚአብሔርን ነው የምላችሁ ውዶችዬ፣ ምን ባሌት ኖሮ አልኩኝ። በቃ እኔ ደግሞ ሰራተኛ ምናምን የኛ የኢትዮጵያዊ ሰራተኛ ምናምን ይኖራል ብዬ እጄ ጭራሽ እዚያ ቡና ምናምን የሚያፈሉት የሚያስተናግዱት ሌላ እነዚህ ሶሪያዎች አሉ አይደል? ሁለት ሶሪያዎች አሉ በእንትን በትዕዛዝ የሚመጡ ማለት ነው። ሲመጡ ሰዎቹ ሲመጡ አረቦቹ ሲመጡ አንድ ሰራተኛ ይዞ የሚመጣ የለም፣ አንድ ሰራተኛ ይዞ የሚመጣ የለም። እና ከሄድኩ በኋላ እንዴት እንደደበረኝ ልነግራችሁ በጣም ነው የደበረኝ። እና አያችሁት ግቢው ግን ሰዎች በጣም እያዩ ስለሆነ ፈራው። የኔ ግን አያችሁት ግቢው እንዴት እንደሚያዩ ተውት። ግቢው አያችሁት? ግቢው በጣም ነው የሚያምር፣ በጣም ያምራል። አያችሁት? መናፈሻ ማለት ነው በቃ እንደኛ ሀገር መናፈሻ። አያችሁት? በጣም ነው የሚያምር፣ በጣም ያምራል ግቢው ምናምን። እና ከሄድኩ በኋላ ማለት ነው ምን አለበት ቤቴ ቁጭ ብዬ እንደው ዩቲዩብ ላይ የሆነ ነገር እያየሁ እንደው ቤቴ ቁጭ ብዬ በሆነ ምን አለበት ባልሄድ ኖሮ አልኩኝ። እግዚአብሔርን አንድ ሰራተኛ የለም። በቃ እነሱ ቁጭ ብለው ቡና እየጠጡ ነው፣ የተለያየ ሀለው ምናምን እየጠጡ ነው፣ ማነው እየበሉ ነው። ግን በጣም ደበረኝ። አስባችሁታል? ሰራተኛ ምናምን ቢኖር ኖሮ ከሰራተኛ ጋር ቁጭ ብላችሁ ታወሩ ነበረ። ግን ማለት ነው ማንም የለም። እኔ ብቻ ነኝ በቃ ከሰራተኛ እኔ ብቻ ነኝ ያለሁት ማለት ነው። እና በጣም ነው የሚደብረው። እንዴት እንደደበረኝ ከሩቅ በኋላ ምን አለበት ባሌት ኖሮ ቤት ላይ ቁጭ ብዬ ደግሞ እኮ ልነድ ነው እንደዚህ ቦታ ትሄጃለሽ ሲሉ ያዋርቱ። እኔ ደግሞ ምን አስቡ ስላችሁ እንደኔ በቃ ኢትዮጵያዊ የሆነ ሰራተኛ የሚሄድና ከሰራተኞች ጋር በቃ ተጫውቼ ራሴን አየር ተቀብዬ ምናምን እመጣለሁ ከነሱ ጋር ሁሌ ቤት ላይ ቁጭ ብዬ ነበር የሄድኩት። ግን ከሩቅ በኋላ እንዴት እንደደበረኝ ሰው እና አያችሁት? ይሄን ይመስላል። አሁን እዚህ ትልልቅ ሰዎች ከዋኙ በኋላ ምን አለች መሰላችሁ? ከዚህ ላይ ወንበር አለች። ወንበር ዋይተው ሲጨርሱ ቁጭ ብለውበት ወንበር እዛ ጋር አለ። ግን እኔ ሁሉን አልቀርጽላችሁም አሉ እያዩ ነው። እና እያዩ ስለሆነ በጣም ፈርቼ በፍርሃት ነው እየቀረጹ ያለሁት ማለት ነው። ለምን ቀረጽ ምናምን ያሉ ብዬ እነሱ ደግሞ በትንሽ ነው ነገር እንትን የሚል ታውቃላችሁ። እና ያው እንግዲህ ይህን ይመስላል። አያችሁት? ወደዚህ ልብስ ስትሉ የህፃናት የቅድሟ ቦታ የህፃናቶች ናት። አያችሁት? ይቺ ነገር በይዘው እንዴት ደስ እንዳለች እንዴት እንደወደድኳት። እና ውድ የቲጂ ገጠሪዋ ዩቲዩብ ተከታታዮች እንደነገርኳችሁ ለቤቱ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ለቤቱ ቤተሰብ ሁኑ። ላለው ቤተሰብ እንሆን በየጊዜው የምለቃቸው ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በመጫን ቤተሰብ ሁኑ፣ ወደ ቤቱ ተቀላቀሉ። ላለው ውድ የቲጂ ገጠሪዋ ዩቲዩብ ተከታታዮች ስለነበረን ቆይታ እጅግ በጣም አመሰግናለሁ። ያው እንግዲህ ይችን እንትኗን የህፃናቷን መዋኛ እንደምትወዷት ተስፋ አለኝ። በጣም ደስ ይላልሽ። ምክንያቱም ከላይ መጫወቻ እየተንጀራተቱ ከስር ደግሞ ውሃ ውስጥ ክደው የሚጫወቱበት በቃ ውሃ እያንቦጫቦጩ የሚጫወቱበት ማለት ነው። እና በጣም ያምራል። አያችሁት? እንግዲህ ይህን ይመስላል የዛሬ ምሽት ቆይታ። ይህንን ይመስላል። አያችሁት? ይህ ግቢው ነው። ግን እዛ ጋር ደግሞ ሰዎች ቁጭ ብለው ቡና ሃይ አህለን ቤትስ በይ ሌላስ በይ ቀይሪ ልብስ ተስበይ። አያችሁት? እና እንደዚህ ነው የሚያምር፣ በጣም ያምራል። ይሄ እንግዲህ ግቢ እንትን ነው ከተማ ሳይሆን ወደ ገጠር። አሁን
ወደ ገጠር አረቦቹ ወደ ገጠር ወጣ እያሉ እየሄዱ የሆነ መናፈሻ መዝናኛ የሚሰሩት አለ። ወደ ገጠር ወጣ ብለን ነው የሚገርማችሁ እንጂ ከተማው ውስጥ አይደለም። ከከተማው ወጣ ብለን ወደ ገጠር ሄደን እና መናፈሻ መዝናኛ ነው እላችኋለሁ። ግን በጣም ያምራል። ውስጡ ጽዳቱ ልነግራችሁ አልችልም። አያችሁት? ጽድት ያለ ያው እንደዚህ ነው። ያው እንደዚህ ነው እና ውድ የቲጂ ገጠሪዋ ዩቲዩብ ተከታታዮች የዛሬ ምሽት ይህን ይመስላል። እንደምትወዱት ተስፋ አደርጋለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። በጣም አመሰግናለሁ ስለነበረን ቆይታ። እንደምትወዱት ተስፋ አደርጋለሁ። በያላችሁበት ውድ የሀገሬ ልጆች፣ ውድ የቲጂ ዩቲዩብ ተከታታዮች በያላችሁበት የእግዚአብሔር ሰላም ይብዛላችሁ። በጣም አመሰግናለሁ። ባይ ባይ።